ላለፉት 2 ዓመታት ፍቅረኛ አልነበረኝም። በጣም ወዳት ልጅ ነኝ። የተሻለ ሰው ይገባኛል ብላ ከተለየችኝ በኋላ በሶሻል ሚዲያ ነው ያወኳትና ስልኳን ጠየኳት። መጀመሪያ ቀን ምንም ሳልዘንጥ ሄድኩና አየችኝ። ቆንጆም አይደለም ማለችኝና በጣም አመሰግናለሁ። በጣም ደስ ብሎኛል። ምንም አይደል የኔ ውድ። ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን በጣም ያሳዘነኝን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ታካፍላችሁ እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። እሺ ታሪኩ ይሄ ነው። ሰላም ሰዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ጥያቄ ላለፉት 2 ዓመታት ፍቅረኛ አልነበረኝም። በጣም የምወዳት ልጅ ለብር ብላ በቃኝ የተሻለ ሰው ይገባኛል ብላኝ ከተለየችኝ በኋላ እሷንም ለወራት ለምኛት አስለምኛት ነው ካለችኝ በኋላ ሴት በቃኝ ብዬ ራሴ ላይ ስሰራ ቆየሁና በአጋጣሚ ከአንድ ሴት ጋር እርሷ ወደ ህይወቴ መጣች። በእርግጥ ብዙ ቆነጃጅት ሴት መጥተው ሄደዋል። እኔ ለሴት ቦታ አልነበረኝም ከስራ የዘለለ ማለት ነውና ልጅቷ ቆንጅዬ ነገር ነች። በጣም የተረጋጋች ሆና ስለቀረበችኝ አይኔ ያረፈባት። በሶሻል ሚዲያ ያወቋትና ብዙ አወራን። ስልኳን ጠየቅኳት። የተወሰነ ጥያቄ ጠይቃኝ ላከችልኝ። ባትልክልኝ ኖሮ ደላልቼ ወደ ራሴ ስራ ነው የሚሄደው። አልለማመጥም ነበረ። ልጅቷ ግን ትግስቴ ይገርመኛል። ብቻ ብዙ ተግባባን። በስልክ ብዙ ሰዓት ነው የምናወራው። 1 ሰዓት ከ30 ደቂቃ ከ42 ሰከንድ፣ 1 ሰዓት ከ40 ደቂቃ ከ30 ሰከንድ። እንገናኝ አልኳት። መጀመሪያ ቀን ምንም ሳልለብስ ሳልዘንጥ ሳልተጣጠብ ሄድኩኝ። አየችኝ። ቀጭን መሆንን አልገመትኩም። ረጅምም አትመስልም። ብቻ ቆንጆም አይደለም አለችኝ እየሳቀች። አንቺ ራሱ ገምጫ አትመስይኝም ነበረ። ቆንጆ አገኘው ብዬ ተሳስቀን እራት በልተን ቤቷ ሰፈሯ ድርሻ ታክሲን ይዤ ወደ ቤቴ ሄድኩ። ድጋሜ ለሳምንት አወራንና ሰፈሯ ሄድኩና ደውዬላት አገኘኋትና ራሴ ፈልጌ የሆነ ቤት የሚያስፈልጋትን ቃል ገዛላት። አብረን ሄድን። ብቻ ብዙ ዞርን፣ አገኘን፣ ገዛውላት። ሌላም ነገር ገዛች። 3200 ብር ገደማ ወጥቼ ማኪያቶ ልጋብዝ ብላኝ ጋበዘችኝ። ጠጥተን ወደ ቤታችን ተመለስን። እኔ ግን አይምሮዬን ከነከነኝ። ብሩ በዝቶ ወዘተ አይደለም ላላገባዋ ሴት ለምን ብዬ እንጂ 1-2 ወንዶች ሲደውሉና ስታወራቸው ነበር። ሴት መቅረብ ትቻለሁ። በዚህኛው ምን ትመክሩኛላችሁ? ይላል ታሪኩ። እሺ ታሪኩ ይሄ ነው። ኮሜንቶቹን እናያቸዋለን። አምሮዬን የነካኝ ጉዳይ አለ። ያገባኋት ሴት ብዬ ለምን እጨነቃለሁ? ሌሎች ወንዶች ሲደውሉላት ማየቴና መስማቴ ያሳዝኖኛል። ይህንን ነገር እንዴት ብረሳው? እስኪ እናንተም የተሰማችሁን ሀሳብ መስጠት ደስ ይለኛል እና ይመቻችሁ።